14 ዓመተ ምህረት ከኦሮሚያ ሚዲያ ኔትወርክ የአማርኛ ዜና ሰዓት ላይ ደርሰናል። ዜናውን ወደ እናንተ ማድረስላችሁ ነስረዲን ሁሴን ነኝ። አብዲ ጀማል በቪዲዮ ኤዲቲንግና በዳይሬክቲንግ በኩል አብሮኝ ቆያል። አብራችሁ ቆዩ። በኢትዮጵያ ብሔራዊ ምክክር እንዲደረግ ከሀገር ውስጥና ከውጭ የተለያዩ አካላት ጥሪ ሲያቀርቡ መቆየታቸው ይታወሳል። የኦሮሞ ነጻነት ግንባርና የኦሮሞ ፌደራሊስት ኮንግረስ ጥሪውን ካቀረቡ አካላት መካከል ናቸው። በቅርቡ ኢትዮጵያ ብሔራዊ ምክክር ለማድረግ የብሔራዊ ኮሚሽን ማዋቀርን ተከትሎ የተለያዩ ስጋቶችና ሐሳቦች ከተለያዩ አካላት በመሰጠት ላይ ይገኛል። በውጭ ጉዳይ ሚኒስቴር ዴኤታ የሆኑት አቶ ሬድዋን ሁሴን የድርድር ህዋትና የኦሮሞ ነጻነት ሰራዊትን ሊያካትት ይችላል ማለታቸውን ተከትሎ ድርድሩ የፖለቲካ እስረኞችን ጨምሮ የታጠቁ ኃይሎችን የማያሳትፍ ከሆነ የሚፈጥረው ችግር ከፍተኛ መሆኑን በመግለጽ ላይ ይገኛል። አቶ ሬድዋን ለቱርክ የዜና ምንጭ ለሆነው አናዱሉ በሰጡት ማብራሪያ በምክክሩ የህገ መንግስቱ አንቀጽ 39ን ጨምሮ ህዝበ ውሳኔና ህገ መንግስቱን ማሻሻል ለውይይቱ ይቀርባል ማለታቸውን ተከትሎ ሐሳባቸውን የሰጡ የፖለቲካ ተንታኞች የብሔራዊ ምክክርና አንቀጽ 39 የሚያገናኛቸው ነገር የለም በማለት ዓላማው የብሔሮችን የራሳቸውን ዕድል በራስ የመወሰን መብት ለመቅጨት የታሰበ ሴራ ነው ብለዋል። ምክክሩ ውጤታማ እንዲሆን ብልጽግና ለብቻው የሚያደርገው ሩጫ አቁሞ ያሰራቸውን ፈቶ ጦርነቱን አቁሞ ከሁሉም አካላት ጋር ቁጭ ብሎ አጀንዳ መቅረጽና እንደ አንድ ተማካሪ ሊሳተፍ ይገባልም ተብሏል። የአማራ ሚሊሻ በምስራቅ ወለጋ ከ80 ሺህ እስከ 100 ሺህ የሚሆኑ የኦሮሞ ተወላጆችን ማፈናቀላቸው ተነገረ። በምስራቅ ወለጋ ከሚገኙ 4 ቀበሌዎች ማለትም ከሆሮ አለልቱ፣ ሜቲ፣ ጋዲስ ኦዳና ሉጋ በህዳር ወር ከነበረው ግጭት በምስራቅ ወለጋ ከሚገኙ 4 ቀበሌዎች ማለትም ከሆሮ አለልቱ፣ ሜቲ፣ ጋዲስ ኦዳና ሉጋ በህዳር ወር በነበረው ግጭት ከ80 ሺህ እስከ 100 ሺህ የሚሆኑ የኦሮሞ ተወላጆች በአማራ ሚሊሻዎች መፈናቀላቸውን አዲስ ስታንዳርድ ዘግቧል። ከህዳር 3 ቀን 2014 ዓ.ም እስከ ህዳር 9 ቀን 2014 ዓ.ም ድረስ የአማራ ሚሊሻዎች ራሳቸውን በማደራጀት በኋላ ላይ መሳሪያቸውን ወደ ህዝቡ በማዞር ንጹሃንን ገለዋል፣ አርሶ አደሮች ቤቶችን አቃጥለዋል፣ ንብረት ዘርፈዋል። እንዲሁም ከ100 ሺህ በላይ የሚደርሱ የኦሮሞ ተወላጆችን ከቀያቸው አፈናቅለዋል ተብሏል። በጥቃቱ የተነሳ ከፍተኛ የሰብአዊ ቀውስ በመድረሱ ለተፈናቃዮች አስቸኳይ የምግብና የሰብአዊ እርዳታ ያስፈልጋቸዋል ተብሏል። ይሁን እንጂ በአካባቢው ያለ ጸጥታ ሁኔታ አስጊ በመሆኑ በጎ ፈቃደኞች ከነቀምቴ ያሰባሰቡትን እርዳታ እንኳን በተጎጂዎች ማድረስ እንዳልቻሉ ያደኖ ሁንደራ የተባለ በጎ ፈቃደኛ ገልጿል። በሆዱም እርዳታ ሰጪ ተቋማት ወደ አካባቢው በማቅናት ለተጎጂዎች ድጋፍ በማድረግ ቢችሉ የተሻለ እንደሆነ ያደኖ ሁንደራ አስተያየቱን ሰጥቷል። ተፈናቃዮች በበኩላቸው ይህ ጥቃት ከዚህ ቀደም ከነበረው የተለየ እንደሆነና የብዙ ሰውን ህይወት እንዳሳጣ ተናግረዋል። በትግራይ 50 ሺህ ህሙማን በመድኃኒት እጦት የተነሳ ህይወታቸው አደጋ ላይ እንደሆነ ተገለጸ። የትግራይ ክልል ጤና ቢሮ ምክትል ኃላፊ የሆኑት ዶክተር ፀሐይ በሪሁ በትግራይ 50 ሺህ ህሙማን በመድኃኒት እጦት ምክንያት ህይወታቸው አደጋ ላይ እንደወደቀ ለቪኦኤ ተናግረዋል። ኃላፊው እነዚህ ተላላፊ በሆኑ በሽታዎች ታመው በህክምና ተቋማት ውስጥ የህክምና ክትትል ሲያደርጉ የቆዩ ህሙማን በሰሜን ኢትዮጵያ ያለውን ጦርነት ተከትሎ ህክምናም ሆነ መድኃኒት ማግኘት እንዳልቻሉ አክለዋል። በተለይም ባለፉት 6 ወራት ውስጥ ወደ ትግራይ የገባ ምንም አይነት መድኃኒትና የህክምና መሳሪያ ስለሌለ ታካሚዎቹ ተገቢውን የጤና አገልግሎት እያገኙ እንዳልሆነም ተናግረዋል። ዶክተር ጸጋይ ከዚህ ቀደም በየ3 ወራት መድኃኒትና የህክምና ቁሳቁሶች ይገቡ እንደነበር ገልጸው ጦርነቱ ከተጀመረ በኋላ ግን በተለይም ከሰኔ ወር ጀምሮ ምንም አይነት መድኃኒት ወደ ክልሉ እንዳልገባ አስረድተዋል። ለአብነትም ያህል በአይደር ሆስፒታል ይሰጥ የነበረው የኩላሊት እጥበት ህክምና በመቋረጡ ሆስፒታሉ የህክምና አገልግሎትን መስጠት የማይችልበት ደረጃ ላይ መድረሱንና 30 የኩላሊት ታማሚዎች መሞታቸውን ተናግረዋል። እንዲሁም ከተረዶ ድርጅቶች መድኃኒቶች የማግኘት አቅም ወደ ትግራይ የሚወስዱ መንገዶች በመዘጋታቸው አልተሳካም ተብሏል። በመሆኑም የህሙማን ጣፋንታ ያየናቸው መሞት ነው ሲሉ ገልጸዋል። በኢትዮጵያ ውስጥ የተፈጠረው የፖለቲካ ቀውስ ከሀገሪቱ አልፎ የመላውን አፍሪካ ቀንድ ሰላምና መረጋጋት አደጋ ላይ የጣለ ነው ተባለ። የተኩስ አቁም ስምምነት በአስቸኳይ እንዲደረግ አሜሪካ እንደገና ጥሪ አቅርባለች። በአሜሪካ መንግስት የስቴት ዲፓርትመንት ቃል አቀባይ የሆኑት ኔድ ፕራይስ
እንደገለጹት በኢትዮጵያ እየተባባሰ የመጣው የፖለቲካ ቀውስ አደጋ በሀገሪቱ ብቻ እንደማይቆምና ለመላው አፍሪካ ቀንድ ሰላምና መረጋጋት ትልቅ አደጋ ነው ማለታቸው በኢትዮጵያ የአሜሪካ ኤምባሲ ትናንት ባወጣው መግለጫ ገልጿል። በሌላ ዜና አሜሪካ ከኢትዮጵያ ለመውጣት ለሚፈልጉ ዜጎቿ አስቸኳይ የሆኑ አገልግሎቶችን መስጠት መቀጠሏን የገለጸ ሲሆን በገንዘብ እጥረት ምክንያት ከኢትዮጵያ ለመውጣት የተቸገሩ ዜጎች ካሉም ችግሩን የሚቀርፉበት መንገድ ሁኔታዎች እንደምታመቻችላቸው ፊንፊኔ የሚገኘው የአሜሪካ ኤምባሲ ጨምሮ ገልጿል። በኢትዮጵያ ያለው የፖለቲካ ቀውስና ግጭት በፍጥነት ፖለቲካዊ መፍትሄ የማይበጅለት ከሆነ ለአፍሪካ ሰላም አደጋ መሆኑን አንድ የፋይናንሻል ታይምስ ዘገባ አመለከተ። ዘገባው ጦርነቱ አለመጠናቀቁን በመግለጽ በኢትዮጵያ ውስጥ ያሉ ኃይሎች ካለፈው የተማሩት ነገር ያለ አይመስልም ብሏል። ተጨማሪ ያለን በኢትዮጵያ የተፈጠረው የፖለቲካ ቀውስ በፍጥነት መፍትሄ የሚያገኝ ካልሆነ ወደ አካባቢው ተስፋፍቶ በመላ አፍሪካ ችግር ሊሆን እንደሚችል የፋይናንሻል ታይምስ ጋዜጣ ዘገበ። በትግራይ ክልል ውስጥ የተጀመረው ጦርነት ባለፈው ዓመት ያበቃ ይመስል ነበር የሚለው የፋይናንሻል ታይምስ ዘገባ ባለፈው አንድ ዓመት ውስጥ ግን ከፍተኛ የሰብአዊ መብት ረገጣና የሰብአዊ ቀውስ ተፈጽሟል በማለት ዘገባው አሁንም ቀጥሎ በመፈጸም ላይ ይገኛል ብሏል። የብልጽግና ስርዓት ከአንድ ዓመት በፊት አጠናቀቁት ባለው ጦርነት አሰቃቂ የሆኑ በሰው ልጅ ሰብዕና ላይ የተቃጡ ወንጀሎች በኤርትራና በአማራ ኃይሎች ተፈጽመዋልም ብሏል ዘገባው። በኢትዮጵያ ውስጥ ያሉ ኃይሎች ካለፈው የተማሩት ነገር ያለ አይመስልም የሚለው ትንታኔው አሁን ባለው ሁኔታ የብልጽግና ኃይል የበላይነት ያገኘ ቢመስልም እውነት ግን አይደለም ብሏል። ባለፈው ዓመትም ብልጽግና ጦርነቱን አሸንፍ ያለው ማለቱ ይታወሳልም ብሏል። ከጥቂት ሳምንት በፊት የትግራይ ኃይሎች ፊንፊኔን ሊቆጣጠሩ ነበር የሚለው ዘገባው የትግራይ ኃይሎች ከአማራና ከአፋር ክልል ለቀው እንዲወጡ የድሮኖች ሚና ከፍተኛ መሆኑን አመልክቷል። ተነታኔው የትግራይ ኃይሎች ግን በሰላም እድል ለመስጠት በሚል ለቀው መውጣታቸውን ማስታወቃቸውን አንስቷል። ትግራይ የኢትዮጵያ ካልሆነ መቀጠሏ እድሉ በጣም ጠባብ ነው የሚለው ይህ ዘገባ በኢትዮጵያ ውስጥ እየተዋጉ ያሉ ኃይሎች የፖለቲካ ምክክር በማድረግ መፍትሄ የማይፈልጉ ከሆነ ችግሩ ወደ መላው አፍሪካ ተስፋፍቶ ሰብአዊና ፖለቲካዊ ቀውስ ሊያስከትል እንደሚችል አስጠንቅቋል። አሜሪካ ቱርክ ለብልጽግና ስርዓት የጦር ድሮኖችን እርዳታ ማድረጓ እንዳሳሰባት ገለጸች። የአብይ አህመድ አገዛዝ የትግራይ ኃይሎችን ለመውጋት የጦር ድሮኖችን ከተባበሩ ኤሚሬት ከኢራንና ቱርክ እያገኘ መሆኑን ከዓለም አቀፍ የዜና አውታሮች የሚገኙ የመረጃ ምንጮች እየገለጹ ይገኛሉ። የጦር ድሮኖች ለብልጽግና ስርዓት እየቀረቡ ባሉበት በዚህ ወቅት አንዷ የሆነችው ቱርክ ለአብይ አህመድ አገዛዝ የጦር ድሮን ድጋፍ ማድረጓን ተከትሎ አሜሪካ በጣም እንዳሳሰባት ገልጻለች። ሮይተርስ የዜና ምንጭን በመጥቀስ እንደገለጸው ቱርክ ለአብይ አህመድ አገዛዝ የጦር ድሮን እርዳታ ማድረጓን የአሜሪካ መንግስት በቂ ማስረጃ አለኝ በማለት እየገለጸ መሆኑን ዘግቧል። ይህ የቱርክ የጦር ድሮኖች ለብልጽግና ስርዓት መሸጥ ጉዳይ አሜሪካ ቀደም ሲል በመሳሪያ ሽያጭ ላይ የጣለችውን ማዕቀብ ሳይጻረር እንደማይቀር እያሳሰባት መሆኑን ጨምረው ተገልጿል። ከሳምንት በፊት የአፍሪካ ቀንድ የአሜሪካ ልዩ መልእክተኛ የሆኑት አምባሳደር ጄፍ ፌልትማን ለስራ ጉብኝት ወደ ቱርክ መሄዳቸውን ያስታወሰው የሮይተርስ ዘገባ ለብልጽግና የተሸጡት የቱርክ ጦር ድሮኖች ለሰብአዊ ቀውስ መፍጠር ምክንያት መሆኑን አስረድተው እንደነበር ተገልጿል። በተመሳሳይ መልኩ ኒውዮርክ ታይምስ ጋዜጣ ሰሞኑን ባወጣው ዘገባ አብይ አህመድ ከተለያዩ ሀገራት ባገኘው የጦር ድሮኖች እርዳታ ጦርነቱን እንዳሸነፈ አድርጎ በማውራት ላይ መሆኑን የሚፈልገውን ሰላም ማምጣት እንደማይችል መግለጹ ይታወሳል። በሐረርና አካባቢው የሚገኙ የኦሮሞ አርሶ አደሮች ማህበራዊ ኢኮኖሚያዊና ፖለቲካዊ ህይወት ላይ ያጠነጠነው ፈያደይ የተሰኘው ዘጋቢ ፊልም ለኦስካር ሽልማት ታጨ። ፊልሙ የሐረር ተወላጅና የሜክሲኮ ዜግነት ያላት አዘጋጅ ፕሮዲውሰርና ሲኒማቶግራፈር ጄሲካ በሺር የ10 ዓመት ስራ ነው ተብሏል። ተጨማሪ ያለን ወርጎባ ቢጀዲሞ አቦሸልኩ ጎራቴ አላህምኔ ዳዳን ቀምሮ ሙሜገ ያቦ ወይረቁ አንበርዳሬ በሐረርና አካባቢው በኦሮሞ አርሶ አደሮች ላይ ያተኮረው ሜክሲኮዊቷ የሐረሯ ተወላጅ ጄሲካ በሺር ለ10 ዓመታት ኑሮ በሐረርን በካሜራዋ የመዘገበችበት ፈያደይ የተሰኘው የጄሲካ በሺር ዘጋቢ ፊልም ለኦስካር ሽልማት ታጨ። 2 ሰዓት ገደማ የሚወስደው ፈያደይ ለእይታ የበቃው
በ2020 ዓመተ ምህረት ሲሆን በፊልሙ ዓለም ገናና ስም ያላቸው ፌስቲቫሎችና በርካታ ዓለም አቀፍ መድረኮች ላይ ታይቶ አድናቆትን አትርፏል፣ ሽልማቶችን አሸንፏል። ዘ ኢኮኖሚስት፣ ኒውዮርክ ታይምስ፣ ቮግ፣ ቫራይቲ እንዲሁም ሌሎች መገናኛ ብዙሃን ስለ ፊልሙ ዳሰሳ አስነብበዋል። በአመቱ መታየት ካለባቸው ፊልሞች ዝርዝር ውስጥም ፈያደይ ተካቷል። የኢትዮጵያ የፖለቲካ ሁኔታና አዙሪት ጄሲካ ላይ እንደ ሰውም እንደ ፊልም ሰሪም ተጽዕኖ አሳድሯል። ፊልሟን ጄሲካ ስትገልጸው በህይወቴ እጅግ ውብ የሆነ ነገር ይህ ፊልም ነው ትላለች። ከምወደው ሀገርና ትቼው ከሄድኩት መሬት ጋር በድጋሚ የተሳሰርኩበት በፈያደይ ነው ትላለች። በሐረርና አካባቢው የኦሮሞ ህዝብ ላይ ያተኮረው ፈያደይ ፊልም ብዙ ገጽታዎች ያሉት ሲሆን የኦሮሞ ህዝብን አኗኗር፣ ቤተሰባዊ፣ ማህበራዊና ፖለቲካዊ ጉዳዮች ላይ ያተኮረ ዘጋቢ ፊልም ነው። ፊልሙ ካካታቸው ጉዳዮች መካከል የኦሮሞ ህዝብ ህዝባዊ ተቃውሞና የቄሮዎች እንቅስቃሴ አንዱ ነው። ፊልሙ የወጣቱን ቁጣ የሚያስተጋባ ሲሆን በፊልሙ ውስጥ ከሚጫወቱ ሐሳቦች መካከል ጸጉራቸውን ያጎፈሩ ባለአፍሮ ወጣቶች ማሳ ውስጥ ተሰባስበው የምንሞተው በመሬታችን የምንሰደደው ከመሬታችን ነው፣ ይህ ሁሉ ኦሮሞ ስለሆንን ነው፣ ትግላችን አዲስ አይደለም፣ አያት ቅድመ አያቶቻችን አልፈውበታል፣ ትምህርት ማቋረጥ፣ መታሰር፣ መደብደብና መሰቃየት ለህዝባችን የምንከፍለው ዋጋ ነው፣ መስዋዕትነታችን ተገቢ ነው፣ አናዝንም፣ ይህ የነጻነት ጭላንጭል ለኛ በቂ አይደለም፣ ትግላችን ይቀጥላል የሚል ንግግር ከብዙ አንዱ ነው። ጄሲካ ወጣቶቹ ጓደኞቻቸው ማጣታቸው ሰብሯቸዋል፣ አገሪቱ ሽግግር ላይ ናት ቢባሉም ከዚህ ሁሉ መስዋዕትነት በኋላ ድምጻቸው እንደተሰማ አያምኑም፣ ተስፋ ግን አልቆረጡም ትላለች። ይህ ሁዳንስ ኦን ዘ ውድና ሄሬት የተባሉ አጫጭር ዘጋቢ ፊልሞችን ከዚህ በፊት ሰርታ የምታውቀው አዘጋጅ ፕሮዲዩሰርና ሲኔማቶግራፈር ጄሲካ በሽር የዩኤስኤልኤ ተመራቂ በጣም ውብ ባለችው ስራዋ ፈያደይ የኦስካር እጩ ሆናለች። የተከበራችሁና የተወዳችሁ ውድ የኦሮሚያ ሚዲያ ኔትወርክ አድማጭ ተመልካቾች ለዛሬ ያዘጋጀነው ዕለታዊ ዜና ይህን ይመስል ነበር። ዜናውን ወደ እናንተ በማድረስ አብሬያችሁ የቆየሁት ነስረዲን ሁሴን ነኝ። አብዲ ጀማል በቪዲዮ ኤዲቲንግና በዳይሬክቲንግ በኩል አብሮ የነበረ። አብራችሁ ስለቆያችሁ ምስጋናችን ከፍ ያለ ነው። ከቀሪ የኦሮሚያ ሚዲያ ኔትወርክ ፕሮግራሞች ጋር መልካም ሁሉ ተመኘን። ሰላም።